የሙዳረባና የሙራባሃ ልዩነት ምንድነው እንደ ፊቅህ አብራሩኝ ይላል። የሚገናኙ ነገሮች አይደሉም እኮ። ሙዳረባ ማለት የገንዘብ ባለቤት ለስራ ባለቤት ገንዘቡን ይሰጣል። ከ1 ሚሊዮን 2 ሚሊዮን ስራበትና በሚገኘው ትርፍ ላይ ይሄን ያህል ፐርሰንት እናገኛለን ተባብሎ ይነጋገራሉ። ይሄ ሙዳረባ ይባላል። ትርፍ የጋራ ይባላል በድሮ አጠራር። ይሄ ነው ሙዳረባ ማለት። ሙራባሃ ማለት ደግሞ እቃውን ፈላጊ የሆነው ሰውዬ ለባለ ገንዘቡ እንደ አይነት እቃ ፈልጋለሁ ግዛልኝና አገዛሃለሁ አትርፌ እገዛሃለሁ ብሎ ነው። ሙራባሃ ማለት እኮ ማታረፍ ማለት ነው ቃል በቃል ትርጉሙ ሙፋዓላ ነው። ስለዚህ የገንዘብ ባለቤት ለምሳሌ ባንኮች ገንዘብ አላቸው ብለን እንውሰድና ያው ሙራባሃ እየተሰራ ያለው ከነሱ ጋር ስለሆነ በአብዛኛው እቃ ፈላጊው አካል የሚፈልገውን እቃ ይናገራል፣ የት ቦታ እንደሚገኝ ይጠቁማል፣ ፎርማን ይሉታል። ከዛ በኋላ ያንን እቃ ለሱ ይገዙለታል ማለትም ለባለ እቃው ገንዘቡን ይከፍላሉ ማለት ነው። ባይሆን ለሱ ሲሸጡለት ተጨማሪ ዋጋ ጨምረው ነው የነሱ ትርፍ እሱ ነው። በመቶ የገዙትን በ120 አድርገው በረጅም ጊዜ ክፍያ ይሰጡታል። ይሄ ምንም ሙራባሃ ይባላል። የሚከለክል ነገር የለም። ይሄ ነው ሙራባሃ።